ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን አንድ ባለጸጋ ነበር። ይህም ባለጸጋ ሰዎች ለምን ይህን ሰው ገድለን እኛ የእሱን ንብረት አንከፋፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት። ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሂደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው። ከዚያ ሙሳ ዓለይሂ ሰላምን ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ ያላህ ወይ ይህን የገደለን ሰው ንገረና፣ ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትዕዛዙና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆነ ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ፣ ሙሳ እያላገጥክብን ነው፣ ማላገጫ አድርገህ ትይዘናለህ እንዲ አሉት። ምን ያገናኘው? እኛ የሞተውን ሰው ነገር እናያለን፣ የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይህንን አድርጉ ተብላችኋል፣ አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይህን ትእዛዝ ስጥ ብቻ ነው የተባለው ሙሳ። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዚያ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ሱብሓነሁ ወተዓላ ፈቁልነ እድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከከብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን ልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኝ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምር ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም። ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጥ አላህ የሚለውን ልንገራችሁ። እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈንን ወኡሽሪቡ ፊ ቁሉቢሂም ልዕጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ሱብሓነሁ ወተዓላ ፈቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆን እንዲ የሚለው ነገር በልባቸው ውስጥ አልጸዳም፣ አልጠራም ነበር። ያን ለማጥራት አላህ ሱብሓነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳ መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ሱብሓነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም ልዕጅር። በግብፅ ላይ በነበሩበት ጊዜ የላምን ወይም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው ነው። ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ
ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳን እና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ሱብሓነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዐለይሂም ጡፋን አለ ማዕበልን አላህ ሱብሓነሁ ወተዓላ ውሃን ላኩባቸው አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም። ከዚያ በፊት በዚያው በግብፅ ላይ ያለ ይቀጣው ነበር ፈርዖን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ሱብሓነሁ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነው። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው። በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁናቸው ነበርና ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም፣ ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሐኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነውና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ የጠየኩት ጥያቄ አጭር ጥያቄ ነው። ምናልባት መልስ ካለ የዲን ወታደር አንተ ምናልባት መልስ ካለ እስኪ ስጠኝ። አልይ ረዲየላሁ ዐንሁ ካነ አላህ ወላ መካን ወሁወ ልዓን አላማ ዐለይሂ ካን ብሏል። በሰነድ መልስልኝ የዲን ወታደር። አቡ መንሱር አልባግዳዲ ያስቀምጠው ኪታባቸው ግባና ያው ሰነዱን እስኪ አንዴ ንገረኝ። ሰነዱን ንገረኝ እስኪ አንዴ ግባና 333 ላይ ያው እኮ ሰነዱን አንዴ ንገረኝና እሳቸው በእሳቸው መሀል የነበረውን ማን ከማን ያስተላልፈው ይሄን ኸበር ሰነዱ አቡ መንሱር ጠይቃቸው። አላህን ፍራተው። ለምን አንተ ዓሊም ላይ ለምን ታሾፋለህ? ቆይ አንተ እንትን አትበል። ቆይ አንተ ለምን መሀል ትገባለህ? የዲን ወታደር ለምን በዓሊም የምታሾፈው? ቆይ ፖለቲካ አይደለም። እሳቸውን ሄደህ ጠይቅ ማለት ይሄ እኮ ማሾፍ ነው። እሳቸው ላይ እኮ ጠይብ። አሁን እኔ ችግር የለም እኔ ቆይ 394 ላይ የተወለዱ 84 94 የተወለዱ ትልቅ ዓሊም ናቸው። አህለ ሱና ወልጀማ ኢጅማዕን የሰበሰቡ አላሁ ተዓላ ቦታ አቅጣጫ እንደማያስፈልገው የተናገሩ ዓሊም ናቸው። እናንተ ደግሞ ለምን ታዲያ እንደዚህ አይነት ሰው ላይ ነው? ኦኬ እንደዛ ከሆነ እንደዚህ አይነት ሰው ላይ የምታሾፈው ታዲያ ሄደህ ጠይቃቸው የምትለኝ መሻሾፍኩኝ። ግድ የለም። እሺ አሁን ሰነዱን ንገረኝ። እሺ ባረከላሁ ፊክ። ሰነዱን ንገረኝና ሄጄ ሊያው ባረከላሁ ፊክ። ህሪና 333 ላይ ተለለን ይውሽጣም። እሺ ክፈትልኝ አንዴ ሰነዱን ሊያው። طيب ጀዛከላህ። በቃ ሊጥመን ቀልቢ ክፈተውና ይሻላል። ሊያው ሰነዱን ኪታባቸውን ክፈትልኝ። ህሪና ያው ክፈትልኝ ኪታባቸውን ክፈትልኝና ሊያው። ሁሌ የምትናገራት ቃላት እቺ አልይ ረዲየላሁ ዐንሁ ካነ አላህ ወላ መካን ወሁወ ልዓን አላማ ዐለይሂ ካን ብሏል ትላላችሁ። አላህ ነበረ ቦታም ሳይኖር አሁንም ያለው እዛ ነው ትላላችሁ። መረጃውን ክፈትና አሳየኝ። ክፈተውና አሳየኝ። የኢማሙ አልይ የኢማሙ ማሊክ ንግግር አልስቲዋኡ ማሉ የሚለውን ሰነድ ታመጣለህ? አመጣልሃለሁ። መጀመሪያ ግን አንተ መልስልኝ ይሄንን። ከዚህ በፊትም አምጥቼልሃለሁ፣ አሁንም አመጣልሃለሁ። ከዚህ በፊትም ሐናን ቤት አምጥቼልሃለሁ፣ አሁንም አመጣልሃለሁ። አሁን ክፈትልኝ። ኧረ ወላሂ አላመጣም። طيب እሺ መልስልኝ፣ ችግር የለም መልስልኝ። በዚህ ኩላ ሰው ፊት የምነግርህ ማለት ነው። ወላሂ መልስልኝ፣ የጠየቅኩህን መልስልኝ። አልስቲዋኡ ማሉ ብላችሁ የምትዋሹባቸውን የጠየቅኩህን መልስልኝ። የዲን ወታደር አሁን እየጠበቁህ ነው። ይሄ ሁሉ ሰው እየጠበቀህ ነው፣ እኔም እየጠበቅኩህ ነው። ሰነዱን ንገረኝ። ባረከላሁ ፊክ። ወይ ክፈትልኝ ሰነዱን። ሰነዱን ነው። እሱንማ አውቀዋለሁ እኔ አውቀዋለሁ። ኪታቡም አለኝ እኮ አውቀዋለሁ። ግን ሰነዱን የፈለኩት አንዴ እኔ ልጨርስና ታወራላችሁ። ጥያቄ ፖለቲካ ነው እንዴ? ጥያቄ መጠየቅ ፖለቲካ ነው እንዴ? በቃ አድምጠኝ። አሁን ቆይ ባረከላሁ። ቆይ
ጥያቄ መጠየቅ ፖለቲካ ነው እንዴ? ቆይ ከዲን ወታደር ጋር እያወራሁ ነው። ለመሀል ትገባላችሁ። ከእሱ ጋር ጥሩ እየተወያየን ነው። በቃ ሄደህ ኪታቡ ነው ያለኝ። ኪታቡ ነው ያለኝ። ኪታቡ አለ በእጄ። ቆይ ኪታቡ በእጄ አለ። ሰነዱን ንገረኝ ነው እያልኩ ያለሁት። መሀል ለምን ትገባለህ አንተ? ቀጥል፣ አውራ። ችግር የለም አውራ። በቃ እሺ ቀጥል። አንተ ልትሰጠኝ ነው መረጃውን? እሺ ያላ ሰነዱን ንገረኝ። አዳታ አንተ ከረስ እየወጣህ ነው። እኔም ከረስ ልውጣና አንድ ጥያቄ ልጠይቅህ። ላ መጀመሪያ መልስልኝ። ጥያቄ በጥያቄ አይመለስም። የጠየቅኩ መልስና ትጠይቃለህ። ችግር የለም። አስወጥኝ። አያችሁ፣ አስወጥኝ። የአልይ ንግግር መረጃ አምጡ ሲባሉ የአልይን ንግግር መረጃ አምጡ ሲባሉ ተመልከቱ፣ መረጃ የላቸው። ዝም ብለው በውሸት ነው። ሰነዱን አምጡ ሲባሉ ማሾፍና ውሸት ነው። አያችሁ፣ መጨረሻ ላይ ደግሞ እንደዚህ ማስወጣት እና ይህ አልይ ተናገረ ብለው የሚናገሩት ንግግር ውሸት መሆኑን ኢንሻአላህ ባረከላሁ ፊኩም ታውቁ ዘንድ ነው። እሺ ውሸት መሆኑን ታውቁ ዘንድ ነው። አልይ እንደዚህ አላሉም። በሰነድ አልፈርቁ በይነ አልፈረቅ የተሰኘ አቡ መንሱር አልባግዳዲ እንደዛ ብለዋል ይላሉ። ጠይባው አቡ መንሱር አልባግዳዲ ተመልከቱ። አልይ የሞተው 40ኛ ዓመተ ሂጅራ ላይ ነው። አልይ የሞተው ስንተኛ ነው? 40ኛ ዓመተ ሂጅራ ላይ። አቡ መንሱር አልባግዳዲ የሞቱት 429ኛ ዓመተ ሂጅራ። በመሃላቸው ወደ 300 ምናምን ዓመት አለ። ተመልከቱ። በመሃል ግን አንድ ሰነድ የለውም። ሰነዱን ግን አምጡ ሲባሉ እንደዚህ እንዳያችሁት ነው። አላህ ሱብሓነሁ ወተዓላ ከአህባሽ ወሸር አላህ ይጠብቀን። ውሸትን አያችሁ፣ ቅጥፈት እንጂ ምንም ሰነድ ያለው መረጃ አያወሩም። ባረከላሁ እንድታውቁ ብዬ ነው።